ራስን በራስ ማርካት ሐራም መሆኑን አውቃለሁ። ከባለቤቴ ጋር ተራርቀን ነው ያለነው። ቢሆንም በጣም እየተቸገርኩኝ ነው። ስሜት ውስጥ እገባለሁ፣ እጾማለሁ፣ እንዲሁም ምግብም ብዙም አልመገብም፣ ብዙም አልበላም። እየፈራሁና ራሴን ለማድከም በማሰብ ለማግባትም አቅም የለኝም። ወደ ሀገርም ለመመለስ የዱንያ ነገር አልተሳካም። አንዳንዴ ራሴን መቆጣጠር አልችልም። አላህን ማስቆጣት አልፈልግም። በዚህ ጉዳይ የሚያጠናክረኝ ነገር ይምከሩኝ። አንዳንዴ በሚፈጠር ነገር ራሴን እጠላለሁ። ሱሐቦች ወደ ውጪ የዘር ፈሳሽ እንደሚያፈሱ ሰምቻለሁ። ይሄንን እንድጠቀምም ነፍስያዬ ከሸይጣን ጋር ሆና ታመሳስልብኛለች። ምን ማድረግ አለብኝ የሚል ጥያቄ ነው። በመጀመሪያ ደረጃ በዚህ ዘመን እንደዚህ አላህን የሚፈራ ወጣት መኖሩም የሚያኮራ ተስፋ የሚሰጥ ነው። አላህ ይጨምርልህ፣ አላህ ጽናቱን ይስጥህ። በሁለተኛ ደረጃ ራስን በራስ ማርካት የሚባል ነገር የለም ሙስሊሞች ዘንድ። አንድ ሰው ተፈጥሯዊ ስሜቱን ማርካት የሚችለው አላህ በፈጠረለት በሸሪዓዊው መንገድ ነው፣ ከትዳር አጋሩ ጋር ነው። ከዛ ውጪ ካለ ሸሪዓ ይጣሳል። ፈመን ብተጋ ወራአ ዛሊከ ፈኡላኢከ ሁሙል ዓዱን ብሏል አላህ። ትክክለኛ የሚድኑ ፈላህ የሚያገኙ ባሮቹን መገለጫ ሲዘረዝርልን ሶላታቸው ላይ ኹሹዕ ያላቸው፣ ዘካን የሚሰጡ፣ እንደዚሁ ብልታቸውን ከባለቤቶቻቸው እንጂ የሚጠብቁ አሊያ ደግሞ የባሪያ ስርዓት በነበረበት ወቅት ላይ ከሴት ባሪያቸው በስተቀር ብልታቸው የሚጠብቁ ብሎ ከዚህ ውጪ በሌላ መንገድ ራሱን ለማርካት የሚሞክር ሰው ወሰን አላፊ ዓዲ እንደሆነ አላህ ነግሯል። ከዚሁ በመነሳት ኢማሙ ሻፊዒ የዘር ፈሳሽን በማውጣት ራስን ለማርካት መሞከር ሐራም ነው ብለዋል። ሌሎችም ዑለሞች አስተያየታቸው ይሄው ነው። ሱሐባዎች ወደ ውጭ ይረጩ ነበር፣ ሁለቱ ግንኙነት የለውም። ከምስቱ ጋር ሲገናኝ ከሆነ እሷ ፈቃደኛ እስከሆነች ድረስ ተስማምተው ቢያደርጉ ችግር የለውም። ከምስቱ ጋር ባልሆነበት ሁኔታ ለብቻው የዘር ፈሳሹን ለማስወጣት መሞከር ራስን በራስ ማርካት አልዋዕዱ ሱግራ ይባላል። ትንሹ ህይወት ማጥፋት፣ የእጅ ዝሙት በመባልም ይታወቃል። ነቢያችን አለይሂ ሰላቱ ወሰላም ወጣቶቹ የቻለ ሰው ያግባ፣ ያልቻለ ይጹም ነው ያሉት። ያልቻለ ራሱን በራሱ ያርካል አሉ። ኸይር ቢሆን ቢቻል ነብዩ ሰለላሁ ዐለይሂ ወሰለም ወደዛ ባመላከቱን ነበር። አግቡ ካልሆነ ጹሙ ነው ያሉት። በሸሪዓ የሚከለከሉ ነገሮች ጎጂዎች ናቸው። ከሐራምነቱ አላህን ከማስቆጣቱ አኺራ ከማስቀጣቱም በተጨማሪ ጎጂ ነው። ራስን በራስ ለማርካት መሞከር አእምሯዊ፣ አካላዊ፣ ስነ ልቦናዊ ችግሮችን ያስከትላል። በድብርት እንዲጠቁ አልፎ ሁሉ የወደፊት የትዳር ህይወት ላይ ሰላምን፣ ደስታን እንዳያገኙም ጭምር ያደርጋል። እንዲህ አይነትን ነገር የለመደ ሰው ከትዳር አጋሩ ጋር ደስተኛ ህይወት ማሳለፍ አይችልም። ከመውለድ ጋር በተያያዘ ከፍተኛ ጉዳት ያስከትላል ተብሏል። ሴት ልጅ ስትሆን ደግሞ ይሄን የምታደርገው አልፎ ሁሉ በክብሯ ሁሉ ሊያስተረድራት እንደሚችል፣ የማህፀን ችግር እንደሚያስከትል ኢላ ገይሪ ዛሊክ በሰፊው ጥናቶች፣ ጽሁፎች ተዘጋጅተዋል በዚህ ዙሪያ። ለዛ አላህ የሚፈራ ሰው ከእንዲህ አይነት ነገር ራሱን ከፍ ሊያደርግ ይገባዋል። ሰዎች ፊት ሆነን ማናደርገውን ነገር ለብቻችን ስንሆን ከማድረግ ልንታቀብ ይገባናል። የሚያሳፍር ነውር መሆኑን አቅላችን፣ ህሊናችን ራሱ ያውቃል። ይህ የብዙ ሰዎች ጥያቄ ነው። ከወንዱም ከሴቱም በዚህ ተፈትኛለሁ የሚሉ እጅግ በጣም ብዙ ናቸው። ሰበቡ ዘመን ያመጣው ፊልምና መሰል ነገሮች